ከውጭ ሀገር ኢንቨስትመንቶች ጋር ተያያዘ አለመግባባቶችን ነፃና ገለልተኛ በሆነ ዳኝነት ለመፍታት ኢትዮጵያ ለግልግል ዳኝነት ትኩረት ሰጥታ እየሰራች መሆኑን የኢትዮጵያ ኢንቨስትመንት ሆልዲንግ ገለጸ። የሕግ የበላይነትና አማራጭ ያለመግባባት መፍቻ ስርዓቶች ለዘላቂ ሰላምና ልማት በሚል መሪ ሀሳብ በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ አዘጋጅነት ለ2 ቀናት የተካሄደው ዓለም አቀፍ ጉባኤ ተጠናቋል። ሪፖርተራችን ፈቃዱ መለሰ ተጨማሪ አለው። የአማራ ክልል ጠቅላይ ፍርድ ቤትና ባህር ዳር ዩኒቨርሲቲ በጋራ ያዘጋጁት የሕግ የበላይነትና አማራጭ ያለመግባባት መፍቻ ስርዓቶች ለዘላቂ ሰላምና ልማት በሚል መሪ ሀሳብ በተካሄደው ዓለም አቀፍ ጉባኤ ላይ በተለያዩ ርዕሰ ጉዳዮች ላይ ውይይት ተካሂዷል። በግልግል ዳኝነት ላይ ያተኮረው የውይይት መድረክ ላይ ጽሑፍ ያቀረቡት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ የግልግል ዳኝነት በማንኛውም የንግድና ኢንቨስትመንት ውሎች ላይ የሚካተት የአሰራር ስርዓት መሆኑን ተናግረዋል። የውጭ ኢንቨስትመንት እየተስፋፋባት ላለው ኢትዮጵያ ከኢንቨስትመንት ጋር በተያያዘ ለሚፈጠሩ አለመግባባቶች ነፃና ገለልተኛ ዳኝነት ለመስጠት ጠቃሚ አሰራር መሆኑንም ነው የገለጹት። የውጭ ኢንቨስተር መጥቶ ኢንቨስት ሲያደርግ እዚህ ሀገር ምን አይነት ስትራቴጂ ተጠቅመን ነው የትኛውን የህግ ማዕቀፍ ተጠቅመን የግልግል ዳኝነት ማዕቀፍ ተጠቅመን ነው የምንሰራው የሚለው ነገር በእንደዚህ አይነቱ ዲፋይን አድርጎ ማስቀመጥ በጣም ጠቃሚ ነገር ነው። ሁለተኛ ኢኮኖሚው እያደገ የውጭ ኢንቨስተሮች እየመጡ እሱ እየሰፋ በሚሄድበት ጊዜ እንደዚህ አይነት ጥያቄዎች ይኖራሉ። የግልግል ዳኝነት የት እናድርገው፣ ኢትዮጵያ ብቻ ይሁን ወይ የሚለውን ነገር መወሰን እና መዘጋጀት ያስፈልጋል። እንደዚህ አይነት ሁሉንም ያማከለ አካዳሚያም ላይ በሚኒስቴር መስሪያ ቤትም በኩል ያሉ ሰዎች እንደዚሁም ደግሞ በክልሉ ጠቅላይ ፍርድ ቤት በኩል ይሄ ኢኒሺዬቲቭ ተወስዶ መሰራቱ በጣም ኢምፖርታንት የሆነ ነገር ነው። በኢትዮጵያ የግልግል ዳኝነትን ለመስጠት በአማራ ክልል ጠቅላይ ፍርድ ቤት በባህር ዳር ከተማ ማዕከል ለመገንባት የተጀመረው ተግባር የሚበረታታ ነው ያሉት ዶክተር ብሩክ የዳኝነት ስርዓቱ የሀገርን ብሔራዊ ጥቅም የሚያስከብር ነው ብለዋል። ብዙዎቹ ኮሜርሻል ናቸው፣ የንግድ ጉዳዮች ናቸው። የንግድ ጉዳይ ከመሆናቸውም በላይ በጣም ሪፋይንድ ሆነው ለጠብ የሚዳርጉ ናቸውና አሁን እዚህ እየተሰራ ያለው ከክልሉ እየተሰራ ያለው ስራ በጣም የሚያስደስተው ምንድነው? አንደኛ ቦታውን ማዘጋጀት ትልቅ ኢንቨስትመንት ታስቧል። ይሄ አምሹር የኢትዮጵያ የብዙ ሀገራት ኤምባሲዎች የብዙ ዓለም አቀፍ ተቋማት መቀመጫ ነች። ብዙ ኢንተርናሽናል ኢሹዎች ሲኖሩ በገለልተኝነት ነው ነገሮችን የምናየው። ይሄ ዩኤን ሴኩሪቲ ካውንስል ላይ የሚመጡ ድምጽ የዩኤን ላይ የሚመጡ ድምጽ የምንሰጥባቸው ጉዳዮችም ላይ በሀገር ደረጃ ይታወቃል። የራሳችንን የሀገራዊ ጥቅም እንጂ ዝም ብለን የማይመለከተን ቦታ ገብተን ነገሮችን ስለማነካካ ያ ኢንዲፔንደንስ ለዚህ ይጠቅማል ብዬ አስባለሁ። ኮንፈረንሱ በስኬት መጠናቀቁን አስመልክቶ መግለጫ የሰጡት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንታ አግደው ኮንፈረንሱ ጠቅላይ ፍርድ ቤቱ የጀመረው የግልግል ዳኝነት ማዕከል ፕሮጀክትን እውን ለማድረግ የሚያስችል ግብዓት የተገኘበት ነው ብለዋል። ኢትዮጵያን የግልግል ዳኝነት ማዕከል ለማድረግ ታስቦ የተያዘውን ፕሮጀክት ጋር በሚመጋገብ መልኩ በጣና ዳር አባይ መነሻ በሆነው ቦታ ላይ ወደ 150,000 ካሬ ሜትር ቦታ ወስዶ ዓለም አቀፍ የግልግል ዳኝነት ማዕከል ለመገንባት ዝግጅቱን ባጠናቀቀበት ጊዜ እየተደረገና እንደዚህ አይነት ማዕከላት ምን አይነት መስፈርቶችና ግብዓቶች ማሟላት አለባቸው የሚለውን ከዓለም አቀፍ ማህበረሰቡ ከፍተኛ ልምድና ግብዓት ያገኘንበት ነው። በተግባር የሚያጋጥሙ ችግሮች ላይ የተመሰረቱ የጥናት የምርምር የስልጠናና የአቅም ግንባታ ስራዎች እንዴት መስራት አለብን የሚለውን ላይ ጥሩ ግብዓት ያገኘንበትና ይህንን ኮንፈረንስ ተከትሎ ትላልቅ ፕሮጀክቶችን በጋራ ለመስራት ስምምነቶች የሚደረጉ መሆኑ የዳኝነት ስርዓቱ ለዜጎች የሚሰጠው አገልግሎት የሕዝብ አንቱታን ያተረፈና ታማኝነት ያለው እንዲሆን የለውጥ ስራዎች ተግባራዊ ተደርገው ውጤት ተገኝቶባቸዋል ያሉት ፕሬዝዳንቱ በኮንፈረንሱም ይህን ማጠናከር የሚያስችል ግብዓት ተገኝቷል ሲሉ ገልጸዋል። የዳኝነትና የፍትህ አካላት የትራንስፎርሜሽን እቅድ ተብሎ የሚታወቀው ነው። ለ3 ዓመት ያክል በዚህ ዓመት የሚጠናቀቅ ፕሮጀክት ትግበራ ሲደረግ ነው የቆየው። በዚህ ከፍተኛ ውጤቶች ተገኝተዋል። እስካሁን ከተገኙ ውጤቶች መሰረት በማድረግ በቀጣይ ደግሞ ምን መሰራት አለበት የሚለውን ጭምር የያዘ ነው። በዚህም እንግዲህ ፖሊሲ አውጪዎች፣ ህግ አስፈጻሚዎች፣ ህግ ተርጓሚዎች ለቀጣይ ስራቸው ግብዓት የሚሆኑ ነገሮችን ከነዚህ የውይይት መድረኮች አግኝተዋል። ለክልሉ
ካለው ነባራዊ ሁኔታ አንጻር ተግባራዊ ሊደረጉ የሚችሉ ምክረ ሀሳቦች የቀረቡበት ነው። የባህላዊ የፍትህ ስርዓቶች ተገቢ ቦታ ተሰጥቷቸው በየአካባቢው የችግሮች መፍቻ እንዲሆኑ ጠቅላይ ፍርድ ቤቱ ከ4000 በላይ ለሚሆኑ ባህላዊ ፍርድ ቤቶች እውቅና ሰጥቶ እየሰራ መሆኑም ተመላክቷል።